የው እንዴት ናችሁ? የተወደዳችሁ ተመልሰን መተናል። ዋጉዋን ብለናል። አሁን ደግሞ የተለያዩ የስፖርት ዘገባዎች ከቲክቶክ እንትን ያላችሁን ወደ እናንተ ዘና ለማድረግ መተናል። ወደ ቪዲዮ ውስጥ የአትሌቲኮ ማድሪድ ተጫዋች ነበር። ትናንትና ባርሰሎና ውጤቱን ለመቀልበስ የተቻላቸውን ነገር አድርገው ነበር። ደጋፊዎቻቸውን በጥረታቸው ተደስተው ከጨዋታው መጠናቀቅ በኋላ ሲያበረታቷቸው ነበር። ራፊናም ከሽንፈቱ በኋላ ቢያዝንም ለእነዚህ ደጋፊዎች መልሶ ሲያጨበጭብ ነበር የተስተዋለው። በአንጻሩ ግሪዝማን ጨዋታው ሲጠናቀቅ የባርሰሎና ተጫዋቾች ወድቀው እሱ ግን እየሳቀ የሚያሳይ ምስል ፖስት በማድረግ ከፍተኛ ምንድነውና ስትታርጎ ታዲያ ምን ሊያዝ ነው እንዴ? ታዲያ አሸንፈዋል ወድቆ ምናምን እና ያ ምን ሆኖ ተሸንፎ አይደል እንዴ እያዘነ ያለው? ያ ደግሞ አሸንፎ ከሱ ጋር ሊያዝን? ኧረ ተው ግን አንዳንዴ ይረፍቱ እንዴ! የማይሆን ዘገባዎችን አታምጡ። በቃ እዚህ ጋር ታዲያ ምን አባርግ ይዘን ከነሱ ጋር ያልቅስ እንዴ? መጨፍር ነው እንጂ አሸንፈማ የምን አባት ማዘን ያለ ተፈቱ ግን በቃ እዚህ ጋር ደግሞ የሊቨርፑል ደጋፊዎች ማንቺ በወልብዛቻ ወጣ ምናምን እየቀለዱ ነበር። አሁን እስቲ ነው እኛ ደረጃ ካለ ቡድን ጋር ስትራግል እያደረክ ከሊቨርፑል ጋር ተፎካከር ተሞክራለህ። ተለያየን። ፒስ አውት ዊ ዳን። አንቺም ወደ ቦታሽ እኔም ወደ ቦታዬ። ወልቭስ እኮ 20ኛ ደረጃ ላይ ያለ ቡድን እንዴት ያቀልሃል? ብራንድ አይጠቀምም፣ ብራንድ አያውቅም፣ አያከብርልህም። እንዴት ወልቭስን ማሸነፍ እንዴት ይከብደዋል? ወልቭስን እና ምን ይላል? ኧረ ወልቭስ ግን ሰላም አስከባሪ ይባላል። ወልቭስ የተለየ ክለብ ነው ግን ይመቻቸው። ይመረ ሁላችንም እኮ ጨረስን። ማንቸስተር፣ አርሰናል፣ ሊቨርፑል ደግሞ ትናንትና እንዲህ ተኩላው አስቶን ቪላን ስትት ይችላል። ግን የምር ይህ ክለብ ሁሉን ካሸነፈ የመትረፍ እድል ይኖረዋል ብዬ ተስፋ አደርጋለሁ። ቢተርፍ በጣም ደስ ይለኛል። ይህ ክለብ በቃ እዚህ ዓመት ማለት ነው በመጨረሻው የሌለ ጽድት ያለ ክለብ ነው የሆነው። የባርሳ አታክ እኮ ከዓለም አንደኛ አታክ ነው። ማን 3 ያገባባል ነው የምልህ፣ ግን 4 ይገባበታል ነው የምልህ። አይዞሽ አይስዌር ነው የምልሽ። ይሄ ዛሬ ባርሳ በመሸነፉ የረካ ሰው ባርሳን ይጠላል ማለት ነው። እኔ ደግሞ ባርሳን አልጠላም። ገባህ አይደለ? አልጠላም፣ ደጋፊ አይደለሁም ነው እንጂ አልጠላም። እንደውም አሳዘነኝ። ምክንያቱም 3 ጎል ማግባቱ ራሱ የባርሳ ጨዋታ እኮ ያዝናናል። ሀቅ ለመናገር ሆነ ለምታየው ማለት ያዝናናል። ሁሌ ጎል ፌስት ምናምን ገባ። አርሰናል ሰሞኑን ያጎደለችብኝን ባርሳን እያየሁ ነው ምዝናን ነው። ትመቹኛላችሁ። እንደውም ጥረታችሁ አይስወር እየቀለኳል። በጣም ነው ያዝናናኝ ጥረቱ ራሱ 3 4 ከባድ ነው። ገባ ለ4 መጀመሪያ ማስተናገዱ በጣም ከባድ እንጂ የባርሳ አታክ ያረካል ነው እየቀለኳል። እኔ እንደውም ካምባክ እንድታረጉ እየቋጠርኩላችሁ ነበር። በተለይ 3ኛውን ካገባችሁ በኋላ እዚህ ድረስ ደርሶ መሸነፍ የለበትም ብዬ እዚህ ድረስ ደርሶ መሸነፍ የለበትም። አሁን የባርሳ አታክን ማን እንደሚያስቆመው ምናምን አታስቡ። ማስቆሙ አይደለም ሲሉ አትሌቲኮም እኮ አያስቆመው። የባርሳ ዲፌንስ ማንን ያስቆማል ነው የምልሽ። ገባሽ አይደል? ለምን እዛ ሰሚ ፋይናል ላይ እንገ ችግር እኮ ባርሳ በቃ ይሰጣል፣ ትሰጠዋለህ። በተለይ የማጥቃት ትንሽ ካለ የምር እንደ ማንቸስተር ዩናይትድ አሁን ሎንግ ቦል ተጫውቶ የሚያጠቃ አይነት ባርሳን ይቀጠቅጠዋል። ምን በቃ እስከሚያለቅስ ነው። ግን ባርሳ ደግሞ በዛ እጥፍ ያስለቅሳል። ታስለቅሰዋለህ፣ ያስለቅሳል። ፈጣን ጨዋታ ነው። በማጥቂነት ላይ ያለውን ኃይል የባርሴሎና በጣም ይለያል። ይቸማቸው እና ያማል ትናንትና አሁን ምን አይነት የሆነ ተጫዋች ነው እንዲህ እኮ ነው። በቃ ኧረ ደስ ይላል። እንገናኝ እስቲ የኔን አታክ የኔን ዲፌንስ የመስበር የሚችል አታክ አለሽ ወይ? የለሽም ብዬ ነው ማምነው። ግን ቢኖርሽ ራሱ ያው 3 ታገቢና 4 የሚገባብሽ ቡድን ስለሆንሽ ሃይላይን መርቻንት ስለሆንሽ ከባድ ነው። ያገናኘን ይሄ ዛሬ አሳዛኝ ተሸናፊ ነሽ። የመጨረሻ ነው ያዘንኩልሽ። ይገባሽ ነበር 3 አግብተሽማ አንድ የሰራው ስህተት ለበኋላም ያስከፍልሻል። ዘንድሮ ላሊጋ ብቻ ነው የምትበይው፣ እሱም ኤምባፔ ገና ማሰልጠን ስለማይችል። እዚህ ጋር ደግሞ ባርሰናልና ቼልሲ ባለው ግን ይሄ ነገር ቢተውት የምር እንዲህ ምንድነው እንዲህ ግብ ጠባቂ ራሱ እኮ ተመችቶት እየተጫወተ አይደለም። በተለይ ኮርና ኪክ ምናምን ሲገኝ በጣም ችግር ነው የሆነባቸው። ይሄ ተስታውኒ ዝምባል ተኛዛ ያለበት። እሺ ማርቲኖ እኔ ግን ይሄ በቃ እስቲ አብረን እንየውና ምን አይነት ችግር ነው ያለባቸው ከማርቲዬ። ኧረ በስመ አብ ማንቼ ቢመጣ ይተጫዋች ጽድት ይላል። በተለይ ፈርናንደስ ከወጣ
ይህ ቢመጣም በጣም ይመቸኛል። እኔ ይህ እኮ ኧረ በስመ አብ ይህንን እንዴት ይጠሉታል? የአርሰናል ደጋፊ ሆነ እንዴት ጥለዋለህ? ይህንን ተጫዋች ኦዴጋርድ ለነዚህ የአውሮፓ ትልቅ ቲሞች ቋሚ ይሆናል አይሆንም የሚለውን አዎ ወይም አይሆንም ትለናለህ? እሺ ለማንቸስተር ዩናይትድ፣ ለሲቲ፣ ለሊቨርፑል፣ አርሰናል፣ ለቶተናም፣ ለቼልሲ፣ ለሪያል ማድሪድ፣ ለባርሴሎና፣ ለፓሪስ ሰን ዠርሜን፣ ባየር ሙኒክ ወይኔ